ቢቀርባችሁ ይሻላችሁ እኮ ነበር። ይሄ ድሮን አርሰናል አይደለም ምናምን ብላችሁ ኮምፕሌን ማድረግ እኮ ቢቀርባችሁ ይሻል ነበር። ምክንያቱም እንዲህ አይነት አርሰናል ተመልክታችሁ ማለት ነው ጨጓራችሁ እስከ አንጀታችሁ ይጨማደዳል። በቃ በሽታ ላይ ነው የምትወድቁት። ምን አይነት አርሰናል ነው? ኤቨሪቺ ኢዜ እንዴት አባ ነው የምችለው? ማይ ነምበር 10 እንዴት አባ እንደምወደ ተናግሬ ነበር እኮ። ኤቨሪቺ ኢዜ ወደ ዋንጫው ይዞን ይሄዳል። ምን አይነት ጎል ያስቆጠረው ሮኬት! በቃ እኔ ዛሬ ነው ኢዜ ማለት ዛሬ ነው ማለት የነበረበት። ከምሬ ነው ምላችሁ፣ ግሩም ጎል። እኔ በቡድኔ በቃ እኔ ፌንተሊያ በላይ ነው። የሚገርም ጨዋታ በቃ የሚገርም። አሁን 1-2 እንጨምራለን። በቃ እሁድ ፎከሳችን ወደ እሁድ። የቀና ቢታጣ ይመለመላል ጎባጣ ጀማው። በቃ ምን ማድረግ አይቻልም። በቃ እንግሊዝ ከምትቀል ማለት ለወያላው እንቋጥርለት በቃ ጀማው። እንግሊዝችን እኮ ሊሰደብብን እኮ ነው ጀማ። አብሬ እኮ እኔ መረገጥ እኮ አይቀርም እኮ በቃ አይቀርልኝም። ስለዚህ በቃ ምንም ማድረግ ስላልቻልኩኝ ቼላውም 6-7ቱን ይጠጣል። ፈላውም እንደምታዩት 4ቱን ተቀብሏል። ደርዘን ነው ሰከንዳም ቀይ ወጥቶበት ከተጥለታል። አንድ በቃ ለን ወያላ እጅ ላይ ጣለን። እንግዲህ ጀማው በቃ ሊጋችን ከሚዋረድ ለወያላው ቋጥረን ይሁን ነገር እንፍጠር። እኔ መቋጠር አቅቶኝ አይደለም ወያላ ላይ ታቁኛላችሁ፣ ግን ከሚዋረድ ሊጋችን በሚል ነው የሐሳባችን ነገሩኝ። ጀማው እንቋጥርበት እንዴ ምን ትላላችሁ? በቃ ከቦክስ ውጪ ካገኘ አይምርም ነው የሚባለው። ምን አይነት የሚያምር ጎል ያስቆጠረው በቻምፒየንስ ሊጉ ሊቨርፑል ላይ አርሰናሎችን መሪ ማድረግ የቻለች ጎል በአስደናቂ ሁኔታ ከቦክሱ ውጪ በሚገርም ሁኔታ ጎል አስቆጥሯል። ከዛ ደግሞ ሴሌብሬሽኑ ጋይዝ አይታችኋል። ከጎሉ በላይ ደግሞ ካልምነሱ ርግት ያለ ሴሌብሬሽን ብዙም አልደነቀውም። አይገርምም የሚል አይነት መልእክት የሚያዘለ ይመስላል። ለማንኛውም ስለ አስደናቂው የኤቨሬቺ ኢዜ የምሽቱ ጎል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እሺ ፈርስት ሃፍ እንግዲህ አርሰናል 1-0 እየመራ ወጥቷል። ኢዜ ኤቨሬቺ ኢዜ ያገባውን ጎል ተመልከቱት። በስማ ምን አይነት ሹት ነው የለቀቀበት! እናንተ ምን አይነት ጎል ነው ያስቆጠረው! ይሄን ጎልማ ለማድረግ አይቻልም። አንድ ትንሽ ያላችሁን ተስፋ በዛሬው ጨዋታ እናንተ ናችሁ። ሲቲም እንግዲህ ቀይ ካርድ ወጥቶበታል። እጅግ በጣም ነው የሚያስጠላው፣ ግን ሃላንድ አግብቷል። ብቻ ከባድ ነው እውነት ይቀለብሳሉ ለማለት ሲቶች። ለማንኛውም እናንተ ናችሁ ዛሬ በዛሬው ጨዋታ ላይ እንግሊዝን ከውርደትና ከሽንፈት የምትታደጉት። ለማንኛውም በርቱ። ኢዜ ግርምዬ ሮኬት እንዲቻላል ብርቺንዘ የፈጣሪ ያለ ምን አይነት ጎል ነው! የፈጣሪ ያለ ምን አይነት ጎል ነው! የፈጣሪ ያለ ሳይድ ቮሊ ምን አይነት ጎል! ድንቅ ፍጹም ድንቅ የተለየ አስደናቂ ጎል! ምን አይነት ጎል ነው! ተመልከተው ግርምዬ ኳስ እንደ ሉሲ ኤግዚቢሽን ተቀምጦ መጎብኘት ያለበት ጎል ነው ግርምዬ። እንደ ቅርጽ መጎብኘት ያለበት ጎል ነው ግርምዬ። እንዴት ነው የዞረው! እንዴት ነው የተሽከረከረው! ኤቨሬቺ ኢዜ መድፈኛው መረቡን አናወጠው፣ መረቡን ወሰወሰው። ወሬ ጎል! ብሔራዊ ሙዚየም ይቀመጥ።